አዲስ አበባ ኦሮሞ ነው የኦሮሞ ነው እያልኩ ያለው ከየትም አታመልጥ። ግን አልገባኝም። እንዴት አድርጌ ላስገባብህ? ሁሌ አይገባህም። ሁሌ አልገባኝም የምትለው እንዴት ልጫንልህ? ምን ማለት ነው? ሳይገባኝ ያልገባኝን ነገር አስረዳኝ። ምኑን ነው የሚያስረዳ? ለምን ነው የምትቆጣው? ረጅም ሰዓት አስረዳው እኮ እና አንተ እኮ ነው እየተቆጣ አልገባም ትላለህ እኮ እየተቆጣ እንዴት አድርጌ ላስገባ? አልተማርክም እንዴ? ጭራሽ ስናገር ስማ። ይኸው እንዲገባክ ለማወቅ ለመስማት ለመቀበል መጀመሪያ ዝግጁ አይደለም። ለዚህ ነው የማይገባክ። ስትጠራን ተዘጋጅተኝ ጥራ። አይታል ተዘጋጅተኝ ጥራ። ሰዓቴን ብዙ ነገር አቃጥዬ ነው የመጣው። ስለዚህ ተዘጋጅተኝ ጥራ እያልኩህ ያለው ወሎም ኦሮሞ ነው ነው እያልኩህ ያለው። እዚህ አዲስ አበባ ነው የምኖረው የአዲስ አበባ ልጅ ነው ምናምን። ወሎ ኦሮሞ ነው። የኦሮሞ ህዝብ ድንበሩ ሰፊ ነው። ኬንያ ውስጥ በምን መረጃ ነው ወሎ ኦሮሞ ነው የምትለው? አንተ ወሎ ኦሮሞ ነው አልክ። በምን ምን መረጃ ያስፈልጋል? መሬቱ እኮ የኛ ነው። እዛ ምኖሩም እኮ ህዝቡ የኛ ነው። ኦሮሞ ነው ጽድስ አልኩ። ኦሮሞ ነው በል በቃ። ወለየ ነው አልክ። እዛ ኦሮሞ ህዝብ አፍሪካን መሃል ኢትዮጵያን እስከ ኬንያን ድንበር ገደብ የለም። እግዚአብሔር በምድርቷ ሁሉ ላይ የበተነ ቅን ህዝብ ነው። እግዚአብሔር ሁሉንም ሀገር ሰጠው ብለው ህዝቡ ተስፋፍቶ የሚኖር ስትመጣ ሁሉንም የሚያስገባ የሚያኖር ህዝብ ነው። ለዛ ነው። ስለዚህ ወደ ጌታ አይደለም እኔ የጠራሁት ሰዎችን የኔ ቲክቶክ የኔ ፔጅ ላይ እኮ ያንተ ጥሪ እሱ አይደለም እኮ አይደል? ያንተ እግዚአብሔር ሰው ነህ፣ አገልጋይ ነህ። ስለዚህ ሰዎችን እኮ የምትጠራው ወደ እግዚአብሔር መንግስት ነው አይደለም መሆን ያለበት። ታዲያ አንተ ወደ ሰይጣን መንግስት ጠራው እንዴ? የኦሮሞን ህዝብ ከተቀላቀልክ ሰይጣን መንግስት ገባ ማለት ነው? እሱ ጋር አይገናኝም። ከሱ ጋር ምን ያገናኛል? ስለዚህ እኔ የጠራውን አንተ ወዴት ነው የጠራሁት? የኦሮሞን ህዝብ ነው ተቀላቀለ ያልኩት። ስለዚህ ከእግዚአብሔር መንግስት መጠራት ጋር ምን አገናኘ? እዚህ ጋር ይሄንን ቤር ውስጥ ኖር ነው አልኩት እንጂ ወደ ሌላ አልጠራሁም። እንዴ እኔ እኮ አሁንም በኦሮሞ ህዝብ መካከል ነው የምኖረው እኮ። አንተ የኦሮሞ ህዝብ መካከል ትኖራለህ። አንተ ደግሞ ኦሮሞ ነህ። ካሁን በኋላ ኦሮሞ ነህ ተቀበለው። ቤሪ ኢትዮጵያ ማለት ሀገር ኢትዮጵያ ነው። ቤሪ ደግሞ ኦሮሞ ነው። የኔስ የነበረኝስ የቱ የነበረኝ? ወሎየነቴ ወሎ ራስ ኦሮሞ ነው አልኩህ። ስለዚህ ተጠቃለናል። በቃ ገብተሃል። እሺ ጥሩ